2022 ነው የመጨረሻ የዋንጫ ፍጻሜ ላይ የነበረው የህዝብ ብዛት ልነግራቸው አልችልም። ከዛ የሁለት ቀበሌ ሳይሆን የሶስት ቀበሌ የኪነት ቡድኖች ተሰባሰብንና መጀመሪያ ጥያቄው ተሳትፍ ያለው ዘፈኑ ላይ እንጂ ክሊፑን ሰርቻለሁ አይደለም። ጆሮ ግን እሱ ጎበዝ ነው አዳመጠኝ። እዛ ላይ ገበሬዎቹ ጋሪ ያስመጥተን ወፍጮ የሚፈጩትን የሚወቅጡትን ሁሉም ነገር አለ ማዘሪያ ፊልም ላይ ኑሩ የምታዩትን በሙሉ አሳተፉንና ቀሚስ ያደረገው ህፃኑ ልጄ እሱን ሆኜ እኔ መንትያ ናት እህቴ የእሷን ቀሚስ አድርጌ እሱ ላይ ተሳትፌ በጣም የሚገርማችሁ በወሩ የኢትዮጵያ ቴሌቪዥን ወሬውን ሰምተው ድጋሚ ይደገምልኝ ሲሉ ያንን ማሰባሰብ አልተቻለም። ድባቡን ማምጣታቸው እዛ ህዝቡ ብሎ እስካሁን ድረስ የሚቆጨኝ አለመቀረጹ ነው። እሱ ላይ ተሳትፍ ያለው ለማንኛውም እስካሁን ባለው ነጥብ 5-3 ናቸው። 5-3 ናቸው። አሁን ፍርፍሩ የሚያወራው 2 ነጥብ አለ። ታሪክ ነገር ፍርፍሩ እማዬ ባከምባሎ ተዋክታለች። እማዬ ባከምባሎ ተዋክታለች። ኦኬ እንደ ጋሻ አርጋ ነው። እንደው ሱፐርማን ነው። እሺ አልገባኝ። ባከምባሎ ተዋክታለች ከማን ጋር? ያው ከታለንደር ከደባ ሰላት ነው። ከደባ ላይ በደባ ሳይሆን ያው ሁለተኛ አይደለም በንጉሱ ጊዜ እንደ ጋሻ ነበር። እንደ ጋሻ አማካች የሰፈርሰ ያውቃል። በረከት አክምባሎ ምን ይመክታል? ጦር ይመክታል። አክምባሎ ይበሳና ወደ ሰውነታቸው ላይ ነካው። የእሷ ነው እንደውም የሚጎዳው ባከምባሎ ነው የተዋል። አንቺ ስላልኳት ይቅርታ እንደናቴ ስላለ እኔማ በዛው ልቀጥል፣ በአንቱ ልቀጥል፣ በአንቺ ልቀጥል። የስንት ዓመት ልጅ ነበረች እሷ በዛ ጊዜ? እኔ ብቻ ቀኑን አላስታውስም። ለአንተ ማን ነገረ? እማዬ አይ ያፍናል። ጋሻ እንደ ጋሻ ያፍናል። አክምባሎ ምን ያህል ጊዜ ተሳተፉ? ጦርነቱ ላይ ተሳተፉ። በቃ ገለጥ አድርጋ በንግግር አክምባሎ ተኩሰው ነው ተመልከት። ስንት ሰው አይ መመከት ነው የሚገለጥ መመከት እንጂ መክተው አያጠቁም እንዴ? ወይ ኤሌክትሪክ ተናግረው በክላሽ ታውቃለህ? አርበኛ ነበር እንጂ ክላሽ አምቶላ ጊዜ አውቶማቲክ ላድጋ በረከት ታውቃለች። በረከት እንደዛ አውቶማቲክ ላድጋ በክላሽ 30 አይደል የሚለው